ትንሽ መብራት የለምና በስልኬ ነው ሪከርድ ያደረኩት መሀል ላይ እንትን ካለ ኤዲት ታደርጋለሽ እና የሆነ ስራ አስፈቅጄ የላኩት ቴክስት ነበር አላየኩም መሰለኝ አይተው መስልኝ ደስ ይለኛል የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው ከዚህ ዓለም በሞት ተለዩ። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ባጋጠማቸው የልብ ህመም በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተዘገበ። ራይላ የአዋቂነት ዘመናቸውን አብዛኛውን በፖለቲካ እንቅስቃሴዎች ያሳለፉ ሲሆን ዓመታትን በእስር ላይ አሳልፈዋል። የኬንያ ፕሬዝዳንት ለመሆን ለአምስት ያክል ጊዜያት የሞከሩት ራይላ ግባቸው ፈጽሞ ማሳካት አልቻሉም። ራይላ ኦዲንጋ በህንድ በሚገኝ ጤና ህክምና ላይ ያሉ ማረፋቸውን የአካባቢ ፖሊስ አስታውቋል። ኦዲንጋ ከኬንያ ከፍተኛ የፖለቲካ ስርወ መንግስት ቤተሰብ የወጡ ቢሆኑም ራሳቸውን ተቃዋሚና አመፀኛ መሪ አድርገው ያቀረቡ እንደነበረም ተዘግቧል። በጎርጎሮሳውያኑ ጥር 7 ቀን 1945 የተወለዱት ራይላ የፕሬዝዳንት ዳንኤል ሞይ አገዛዝ በነበረበት ወቅት ለዲሞክራሲ በመታገል የመጀመሪያ የፖለቲካ ጊዜያቸውን በስደት አሳልፈዋል። የሉኦጎሳ አባላት የሆኑት ራይላ ኦዲንጋ በጎርጎሮሳውያኑ 1992 የነበረ የኬንያ ፓርላማ ውስጥ 2017 እና 2022 በተደረገ ፕሬዝዳንታዊ ምርጫ ላይ ተወዳድረው ሳይሳካላቸው ቀርተዋል። ራይላ በአራቱ የመጨረሻ ምርጫዎች ደግሞ እንዳያሸንፉ መደረጋቸውን በተደጋጋሚ ይሞግቱ ነበር። ፕሬዝዳንት ታዬ አጽቀሥላሴ የግብጽ አምባሳደር የሹመት ደብዳቤን ተቀበሉ። ፕሬዝዳንት ታዬ አጽቀሥላሴ ትላንት በአዲስ አበባ በሚገኘው የብሔራዊ ቤተመንግስት አዲስ የተሾሙ የግብጽ አምባሳደር አባይዳ ኤል የሹመት ደብዳቤ መቀበላቸውን የውጭ ጉዳይ ሚኒስቴር አስታወቀ። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ እና የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርሃኑ ታዬ ተገኝተዋል። በዚህም ወቅት ፕሬዝዳንት ታዬ በኢትዮጵያና በግብጽ መካከል ለረጅም ጊዜ የቆየ ዘርፈ ብዙ ግንኙነት መኖሩን አጽንኦት ሰጥተዋል። በግብርና ኢንዱስትሪና ማኒፋክቸሪንግ ዘርፎች ላይ ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ከአምባሳደሩ ጋር ባደረጉት ውይይት በሁለቱም ሀገራት መካከል ቀሪ ቴክኒካዊ ጉዳዮች ቢኖሩም በሁለቱም ሀገራት አቅም የጋራ ጥረት እና ብልሃት ብቻ የሚደርስባቸው መሆኑን መግለጻቸውን የመንግስት ሚዲያዎች ዘግበዋል። የውጭ ጉዳይ ሚኒስቴርም ሆነ የሀገር ውስጥ መገናኛ ብዙሃን በውይይታቸው ወቅት ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ስለመነሳቱ አልጠቀሱም። በሁለቱም ሀገራት በናይልና በህዳሴ ግድብ ጉዳይ ላይ መካሰሳቸውን ቀጥሏል። ፕሬዝዳንት ታዬ ከዚህ ቀደም ከ2017 እስከ 2018 ዓ.ም ድረስ የኢትዮጵያ አምባሳደር ሆነው በግብጽ መገልገላቸው ይታወቃል። በተጨማሪም ፕሬዝዳንት ታዬ አጽቀሥላሴ የግብጹን አምባሳደር ጨምሮ በኢትዮጵያ አዲስ የተሾሙትን 14 ሀገራት አምባሳደሮች ሹመት ደብዳቤ በብሔራዊ ቤተመንግስት ተቀብለዋል። ለፕሬዝዳንቱ የሹመት ደብዳቤያቸውን ያቀረቡት የሞሪታኒያ፣ የካዛኪስታን እና ሌሎችም ሀገራት አምባሳደሮች ናቸው። ከነገሌ ቦረና ሞያሌ የሚወስደው መንገድ ከ2 ወራት በላይ መዘጋቱንና የሰላም ጥረቶች ውጤት አለመምጣታቸውን ነዋሪዎች ገለጹ። በኦሮሚያ ሶማሊያ ክልሎች አዋሳኝ አካባቢዎች በተባባሰ የጸጥታ ችግር ምክንያት ከነገሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከ2 ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ተናገሩ። የሁለቱ ክልል ባለስልጣናት ግን በመንገዱ ላይ ሁኔታ የሚያቃረን አስተያየት ሰጥተዋል። አዲስ ስታንዳርድ ያነጋገራቸው ነዋሪዎች እንደገለጹት በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤት አለማምጣታቸውን የመንገድ መዝጋት የትራንስፖርት እንቅስቃሴን በከፍተኛ ሁኔታ አስተጓጉሏል። የምስራቅ ቦረና ዞን አንድ ባለስልጣን በመንገዱ አሁንም ዝግ የሆኑ ያልተረጋገጡ ሲሆን የሶማሌ ክልል ባለስልጣን ግን መንገዱ ክፍት ነው ሲል ተከራክረዋል። ነዋሪዎች ለእንቅስቃሴ መስተጓጎል ምክንያት ያደረጉት የሰላም እርቅ ሂደት
ተግባራዊ መሆን አለመቻሉ ነው። በአዲስ ስታንዳርድ ቃለ መጠይቅ የተደረገላቸው ነዋሪዎቹ ሂደቱ በክልሉ የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ሰላም ሊሰፍን አልቻለም ብለዋል። የውጫሌ ወረዳ ነዋሪ የሆኑት አቶ ዲዳ ከወራት በፊት የተቀሰቀሱ ግጭቶች ብዙ ሰዎችን በነፃነት መንቀሳቀስ እንዳይችሉ ማድረጉን ገልጸዋል። በሞያሌ ከተማ ነዋሪ የሆኑ ደረፋ ጃርሶ በበኩላቸው በሞያሌና በነገሌ መካከል የነበረው የህዝብ ትራንስፖርት በመቋረጡ ተጓዦች ረጅምና ውድ የሆኑ አማራጮች መንገዶችን እንዲጠቀሙ መገደዳቸውን ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ